ስትጾሙ እንደ ግብዞች አትሁኑ። እነሱ ሰው እንደ ጾሙ ያውቅላቸው ዘንድ ፊታቸውን አጠውልገው ይታያሉና፣ እናንተ ግን ስትጾሙ የተሰወረውን የሚያውቅ ከአባታችሁ በቀር ማንም እንዳያውቅባችሁ ራሳችሁን ተቀቡ፣ ፊታችሁን ታጠቡ። እና አብይ ጾም ጉዞ ነው። የ40 ቀን ጉዞ ናት። የት ነው የምንደርሰው? ሄደን 40 ቀን ጾመን ቅድስት ዘወረደ እንደዚህ ያለ እና የት ነው የምንደርሰው? አሁን ብዙ ሰው ምን ይላል? እንዲሁ ኦርቶዶክስ መሆን ያደግማል። ምክንያቱም ጾሙ ቀኑ ምንድን ነው? በጣም ብዙ ነው እና ምንድን ነው ዓመት ሙሉ እንዳንበላ የምታደርገን ይች ቤተክርስቲያን። ጾም ሰማያዊ መልካችንን መጠበቅ ነው። የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻለው። ጾም የትጋት ምንጭ ነው። ሰው በልቶ ትጉ ሊሆን አይችልም። ጾም የአርምሞ እህቷ ናት። አርምሞን ዝም ማለትን፣ መረጋጋትን፣ መስከንን የምታመጣው ጾም የጸሎት እናቷ ናት። ደግሞ የሚጾም ሰው ጸልይ ነው የሚያሰኝ። አይምሮ የተሳለ ነው። አንደበቱ ስል ነው። ልቡናው የተከናወነ ነው። ሐሳቡ ክት ነው። የንባ ምንጭ ናት። ሁልጊዜ የሚበላ ሰው ማልቀስ አይችልም። የስጋን ፍትወት በሙሉ ጸጥ ታደርገዋለች። አርፈ ቁጭ በል ትለዋል። በቀን 1 ጊዜ የሚበላ ሰው መልአክ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 3 ጊዜ የሚበላ ሰው እንስሳ ነው። ከማይጾም ሰው ሰውነት አጋንንት ይሰበሰባሉ። የተጋድሎ ሁሉ መጀመሪያ ጾም ነው።